እሱም ምንድነው በዚህ በሰላሌ መሰደብ ሁለት ወገኖች የህግ ተጠያቂ እንደሆኑ ሰማው። አንደኛው ራሱ ሄኖክ ሲሆን ሁለተኛዋ ልጅቷ ነች። ልጅቷ በፖሊስ ቁጥጥር ስር እንዳለች ሰማው። ያኛው አሜሪካ ሄደ። በጣም የገረመኝ ከሰይፉ ፋንታውን ጀምሮ ከአባ ገዳ ጀምሮ ከባልሃት ጀምሮ ይሄ ሁሉ ሰው የማ ድምፅ ሆነ? የዚህ ነብይ ድምፅ ሆነ። ነገር ግን ያቺን ሴት አንድ ሰው ድምፅ አልሆናትም። አንድም ሰው ታጥፋም አታጥፋም። እኔ በጣም ነው የገረመኝ። ሰይፉ ፋንታውን ይቅርታ ጠይቋል ብሎ ገና ይሄ ሰው ይቅርታ እንደጠየቀ በኢቢኤስ ላይ አስተባብሏል። ማስረጃው አለ። ከዛ አባገዳን ሲልኩ የተላከው ደግሞ ማን ነው? ጻድቁ አብዶ የሚባል ነው። እሺ ሰው በእግዚአብሔር ዘንድ እኩል ከሆነ እቺ ልጅ አብራ የታሰረችው ምን ነው ሰው አይደለችም ወይ? እስቲ እሱን አስመልክቶ አንድ ዳኝነት እስቲ እንመልከት በመጽሐፍ ቅዱስ ላይ። ይሄን ታሪክ የምናገኘው በሉቃስ ወንጌል ምዕራፍ 7 ላይ በ7 ከቁጥር 36 ጀምሮ አንብቡት። እኔ ዳኝነቱን ብቻ ያለው። ስለዚህ እዚህ ጋር ያሉት ገጸ ባህሪያት ፈሪሳዊ አለ። ይሄ ፈሪሳዊ አለ፣ ኢየሱስ ክርስቶስ አለ። እራት በሚጋበዝበት ቤት አንዲት ሴት ተከሰማን፣ በአመንዝራ የምትከሰስ ሴት እዛ ቤት ሄደች፣ አጠበች፣ ምን አለች? ከዛ በኋላ በልቡ ሲናገር እንዲህ አለ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። በስምዖን ቦታ ማንን አረኩ? ነቢይ ሄኖክን አረኩ። የምነግርህ ነገር አለኝ አለ። መምህር ሆይ ተናገር አለው። እሱ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛው ደግሞ 50። ሁለቱም የሚከፍሉት ሲያጡ ተወላቸው። የትኛው ነው ደስተኛ ነው? ብዙ ያለበቱ አለ። ዛሬ ይሄ ሁሉ ግሪሳ፣ ይሄ ሁሉ ታላላቅ ሰው ሄኖክን እንደ ጻድቅ አይታችሁ ያቺን ሴት ግን ዞር ብላችሁ አላያችሁ። ይህ ዳኝነት ጌታ ኢየሱስ ክርስቶስ የሚዳኝ ቢሆን ምን አይነት ዳኝነት እንደሚሰጥ እገረማለሁ ለራሴ። ስለዚህ እሷ በዋስ ሰውየው በዛ በሆታ ወጣ። ከእስር ቤት ሲወጣ ያንን የሰላሌን ህዝብ ለማበሳጨትና ሌሎቹ ተከታዮች ቀይ ምንጣፍ አጥፋችሁ እንደዛ ግማሹ ሲሆን እጅግ ሚዲያ ላይ ባትለቁትስ፣ እዛው ብታደርጉትስ? ስለዚህ እኔ በጣም ማዝነው ከሄኖክ እና ከመሰሎቹ ይልቅ ለተከታዮች ነው። ከዚህ ጋር እስቲ አያይዤ አታች አድርጌ ቪዲዮን ልክ ያለው። ስለዚህ ዳኝነት በእግዚአብሔር ዘንድ እኩል ነው እና አሁን ከዚህ ምንድን ነው የተረዳሁት? አንድ ዝናው ከፍ ያለ ሰው እና አንድ ተራ ድሃ ሰው ሁለቱ ቢከሰሱ ዝናው ከፍ ያለ እጁ ረጅም የሆነ ዓለም በሙሉ ይጮህለታል። ለድሆች እና ለተራዎች ግን ማንም የሚጮህላቸው የለም። በዚህ በሰሞኑ በሰላሌ ግርግር ያየሁት ያቺ እሱ ጋር የቀረበችው ሴት ምን ላይ እንዳለች እኔ አላውቅም፣ ግን በጣም ዓለም እንዲህ ነች። ስለዚህ ለማንኛውም እግዚአብሔር ፍርዱን ይስጥ። ክርስቲያን የምትሉ እባካችሁ ይሄ ለነኚህ ሰዎች መስገድ ድሮ በአገር ቤት ጠንቋይ ቤት አለ። ጠንቋይ ቤት ቃልቻ አለ፣ አዶ ከብሬ አለ፣ ብዙ አለ። እዛ ቤት ያው ወላጆቻችን ስለሚሄዱ እናውቃለን። ያለቅሳሉ፣ ይሰግዱላቸዋል። ይሄ መልኩን ቀይሮ መጥቷል እንጂ ይሄ የህይወት መንገድ ሳይሆን ይሄ የጥፋትና የውድመት ፕላስ የኢፍትሃዊነት ዜጎች እኩል የማይታዩበት በፍርድ ፊት ኢቭን ዳኝነት የሚሰጥና ሌሎቹንም የሚያዛባ ነውና እባካችሁ መጽሐፍ ቅዱስን እዩትና እግዚአብሔርን ፍሩ። እግዚአብሔር የእውነት ዳኛ ነው። ስለዚህ በዚህ ጉዳይ ላይ እስቲ እግዚአብሔር በሰጠኝ መልኩ ለሚቀጥለው አንድ ስራ ሰርቻ አቀርባለሁ። ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው። እኔ የኔ ነቢይ ሐዋርያ ይሄ መጽሐፍ ነው። ኢየሱስ ክርስቶስ ነው ማለት እግዚአብሔር ነው እንጂ የማንንም ዲስኩር እና ምናምን ባሰሙና ይሱት ነው። ተረጋግታችሁ ትኖራላችሁ፣ ለሌሎች ሰዎች መፍትሄ ትሰጣላችሁ። እንደዚህ ችግር ውስጥ አትገቡ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን። አገሩ የጠንቋይ ሀገር ነው፣ የመተተኛ
ኖ ኖ ኖ